ወዘወዘ እንዴ? ጉንፋን ይዞኛል እንዴ? ያለ ምቀኞች ይበዙ እንዴ? እኔ ለተወዛወዝኩ እነሱ ምን አቃጠላቸው? ሸክሲካው እኔ እኮ ምን አድርጊ እንደሚሉኝ አላውቅም እንዴ? ሳይ ሰበሰበ እንዴ? እንዴኔ መሆን አቃታችሁ እንዴ? እኔ እኮ ሰርቶ አዳሪ ነኝ እንዴ? ከስራዬ ጋር እኮ ነው ወዝወዝ ዝምላ። ሰርቶ አዳሪ ምንድነው የሚሰሩት? ከስራው ጋር ይገናኛል መወዝወዙና መሸክሸኩ። ውዝወዛውስ መጨረሻው ምንድነው? በመቆራኛው እድሜ አሁን እኮ ከትልቁ መማር አልቻለም፣ ከትንሹም መማር አልቻለም እንዴ? አበዱ እንዴ? እንዴት ነው ነገሩ? እንደዚህ አይነት ቅርጽ አሁን ምን አይነት የኢትዮጵያ እናት ናቸው እንደዚህ አይነት ቅርጽ የሚያሳዩት? እርሶ ፎሎ ተደርገው መጨረሻ ላይ ምን ሊደርሱ ነው? ሊፈምሱ ከዚህ በኋላ ተጽዕኖ ፈጣሪዋ ሴት ሊባሉ ቲክቶክ ላይ ላይቭ ገብተው ጊፍት ሊቀበሉ እንዴ? መሰብሰብስ ማንን ጎዳ? ትልቅ ሰው ለትልቅ ሰው ሲከበር እኮ ደስ ይላል። ምን ቅሌታ ምንወት እንደው ኧረ በስመ አብ። እኔ ማንን የማልችለው ትልቅ ሰው ሲቀል ነው ማመን የማልችለው። ትንንሾቹ እነሱ እያሉ እየጮኸን ኧረ ተው እንዳው ቀልባችሁን ግዙ እንዳው ሲባል እንደ እድሜያቸው ነው የሚሉ የመጨረሻ ጀዝባ ትልልቅ ሰዎች ሲያዘናጉ እናንተ እንዲያስበሏቸው ስንል ጭራሽ ትልልቆቹ ከነሱ ብሳችሁ እንደርሱ አሁን እዚህ ሸከሸከ እንዴ? ወዘወዘ እንዴ? አሁን እንደዚህ አይነት ነገር የማውራት እንደው እድሜዎት ነው አሁን ፊገርነት ወጥስ ትልቅ ሰው ኃላፊነት አለበት። በነገራችን ላይ ክቡራን ስለተማረ ስላልተማረ፣ ወጣት ስለሆነ አሮጊት ስለሆነ፣ ሽማግሌ ስለሆነ፣ አዋቂ ተሰሚ ስለሆነ፣ ቄስ ጻድቅ እንትን ሃይማኖተኛ ወይ ደግሞ ጠጭ ምናምን አይደለም። ትልቅ ሰው ለኖረው እድሜ በህይወት ልምዱ በየትኛውም የህይወት ልምዱ ፌለር ሊለው የሚችለው ማህበረሰብ ውድቀት ሊለው የሚችለው ለስኬቱም ባካበተው በኖረው እድሜ በህይወት ልምዱ ባካበተው ዕውቀት ባይናገር ዝም ቢል ራሱ ዝም ብሎ ቢቀመጥ ራሱ ሌሎች ሰዎችን ታናናሾቹን ይመራል፣ ይከተሉታል፣ ተናግሮ ይሰሙታል። ትልቅ ስለሆነ ብቻ ትልቅ ሰው በተለይ በኢትዮጵያ ማህበረሰብ ትልቅ ሰው ተጽዕኖ ይፈጥራል፣ ራሱ ይከበራል። ትልቅ ሰው ታላላቆቻችሁን አክብሩ እላለሁ ልጆቹን። እርሶም ይጠቃለሉ እዚህ ውስጥ የሆነ ነገር ይጠቀልሎት እዛው የቆመበት ቦታ ላይና ምንድነው ርክሱ እንደኔ መሆን አቃታችሁ እንዴ? አብደን ነው ተናደን እንደርሶ ምን ነው በሰላም ሀገር እንዴ? እርሶ ብቻ ነው እንደርሶ እየሆኑ ያሉት አሁን እንዳሉበት ሁኔታ ተወዘወዙ። እሺ መጨረሻ ላይ እንደውም ብቻ ይንገሩኝ እኔ ተወዝውዘው ተሸክሽ ዋቴቨር ምንድነው የሚያገኙት መጨረሻ ላይ? እርሶ ኢንዱ ምንድነው? ወጣቶቹስ እሺ ይጠብሳሉ። ወንድም ቦይፍሬንድም ቢዩቲ ኮይን ሃኒማ ይባላሉ። ኮሜንት ላይ ልጆቹም ደስ ይላቸው ይችላል። አድናቆት ገንዘብም አቅደው አስመረው ሰው ይቀየምን ከተቀየመ ህብረተሰብ ገደል ይግባ ግን ገንዘብ ይልስራ ብለው የሚጨክኑብንም አሉ። አላማ ግን አለው። የእርሶ ለሁሉም አይሆንም እኮ ጫፍ ላይ ወራጅ እኮ ነው። ኤረብስ ማአሙል ምን